ሰላም ቤተሰቦች በያላችሁ በሰላማችሁ እንደምን አላችሁ? ምናልባት በዚህ ሰዓት ፖፖን የሚያህል ትልቅ አፕ የለም ስንል በምክንያት መሆኑን ለማረጋገጥ ከቅርብ ጊዜያት ወዲህ ፖፕ ራሱን አፕዴት ያደረገ በየጊዜው በየሰዓቱ አዳዲስ ነገሮችንና አዳዲስ አሰራሮችን በማምጣት ለዩዘሮቹ ወይም ደግሞ ለኛ ለተጠቃሚዎች በርካታ ቲፖችን የሚያስገኙ ኢቨንቶችን በማዘጋጀት ላይ ይገኛል። ከመቼውም ጊዜ በላይ ከዚህ በፊት በፖፕ አካውንት ክሬት አድርጋችሁ በመስራት ላይ እያላችሁ ወጣችሁ የነበራችሁ ሰዎች ብሎም በዚህ ሰዓት ይህን ቪዲዮ እያያችሁ እናንተ ጋር ደርሶ እድለኛ የሆናችሁ ሰዎች በአዲስ ክሬት አድርጋችሁ በየኔን ዩቲዩብ የኔን ቲክቶክ ተከታትላችሁ ይህንን ሊንክ ታች የተቀመጠውን የቴሌግራም ሊንክ ተጭናችሁ ገብታችሁ አፑን አወርዳችሁ የሚሰሩ ሰዎች በርካታ ጥቅሞችን የያዘውን ፖፕን ተቀላቅላችሁ ከኔም ጋር በኤጀንት ስር ሰማርታችሁ እንዲሰሩ ጥሪ እያቀረቡ ፖፕ ካስቀመጣቸው እዚህ ታች ላይ የተደረደሩ ምስሎች ታያቸዋል። እነዚህ ሁሉ ነገሮች አዳዲስ ኢቨንቶች ናቸው። ለምሳሌ ከኢንቫይቴሽን ጀምሮ በርካታ አድቫንቴጆችን እንደገና እያመቻችን ለኒው ኢየሮችን የኒው ኢየር አዳዲስ ስጦታዎች በርካታ ሆስቶችና ኤጀንቶች በመናረጋቸው ጋምብል በሚደረግበት ጊዜ ጊፍት በሚሰጥበት ጊዜ የሚገኙ ቲፖችን ራንኮችን እያሻሻለ መምጣቱን የሚያሳዩ ናቸው። ምናልባት እዚህ ጋር ግር ሌላችሁ ይችላል የማስባቸው ነገሮች አንዱ እንግሊዘኛ ቋንቋን በመቀየር እንዴት ማየት እንደምንችል ነው። እሱን ሴቲንጋቸው ላይ በመሄድ አማርኛ ቋንቋ በመቀየር እነዚህ ኢቨንቶች ሙሉ በሙሉ ክሊር እስከምትሆኑ ድረስ ከዛ ውጭ ደግሞ ያልገባችሁ ጥያቄ ካለ እያንዳንዱ ኢቨንቶች ምን እንደሚያሰጡ ምን እንደሚያሸልሙ ለማወቅ እዚህ ላይ ጻፉልኝ። እኔ ምላሽ ሰጣችኋለሁ። ሁላችሁም አስተያየታችሁን በዚህ ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ፣ ኮፒ ሊንክ እና ሼር ማድረግ አይረሳ። አካውንቴ በጣም የተመታ ነው። ሌሎች ዩቲዩብ እና የቲክቶክ አካውንቶች አሉ ቢሆን ይሄ ለፖፕ ተብሎ የተዘጋጀው ግን በጣም እየደከመ የመጣ ስለሆነ ሁላችሁም ፎሎ እና ላይክ በማድረግ ተባበሩኝ ስል ጥሬን አቀርባለሁ። ከልብ አመሰግናለሁ። ክበሩልኝ።